አብይና ኢሳያስ ጦርነቱን በእጅ አዙር ጀምረውታል። በፈረንጆቹ 2026ም ወደ የተሟላ ጦርነት ለመግባት በየፊናቸው ዝግጅት እያደረጉ ነው። ይህን ያለው የዓለም አቀፉ የግጭት ሁኔታዎች ተንታኙ ክራይሲስ ግሩፕ ነው። ክራይሲስ ግሩፕ አዲስ ይፋ ባደረገው በፈረንጆቹ 2026 ግጭት ወይም ጦርነት ከሚያስተናግዱ 10 ትልልቅ የዓለማችን ሀገራት መካከል ኢትዮጵያና ኤርትራን በቀዳሚነት አስቀምጧቸዋል። ጤና ይስጥልን፣ ይህ ቪኦኤ ኢትዮጵያ ነው። እንደምናላችሁ የኢትዮጵያና ኤርትራን የ2026 ወደ ጦርነት የመግባት እድል በዛሬው ዝግጅታችን እንመለከታለን። አብራችሁ እንድትቆዩ እንጋብዛለን። እንግዲህ ክራይሲስ ግሩፕ ይፋ ያደረገው አዲስ ሪፖርት እንደሚያመላክተው በዓለማችን በ2026 በርካታ ሀገሮች ወደ ግጭት ይገባሉ። ነገር ግን በቀዳሚነት 10ቱ ተብለው የተለዩት ቬንዙዌላ፣ ሱዳን፣ ኢትዮጵያና ኤርትራ፣ ማሊ እና ቡርኪና ፋሶ፣ ዩክሬን፣ ሶሪያ፣ እስራኤልና ፓለስታይን፣ እስራኤል እና አሜሪካ በአንድ ወገን ሆነው እንደዚሁም ደግሞ ኢራንና የየመኑ ሀውቲ በአንድ ወገን ሆነው ማይናማር እንደዚሁም ደግሞ አፍጋኒስታንና ፓኪስታን ይጠቀሳሉ። ከዚህ እንግዲህ በዓለማችን በ2026 ወደ ተሟላ ጦርነት ይገባሉ ተብለው ከተተነበዩት ሀገራት መካከል ኢትዮጵያና ኤርትራ በሶስተኛነት ተቀምጠዋል። በመጀመሪያ ደረጃነት የተቀመጠችው ቬንዙዌላ በአሜሪካ የመወረር ስጋት አለባት ብሎ ክራይሲስ ግሩፕ ከሁለት ቀናት በፊት ይፋ ያደረገው ሪፖርት ገና አዲሱ የፈረንጆቹ 2026 ዓመት ሶስተኛ ቀን ላይ እንዳለ ተጀምሯል። አሜሪካ ቬንዙዌላን በከባድ የአየር ድብደባ ዋና ከተማዋ ጋይታለች። እንግዲህ አሜሪካ በቬንዙዌላ ላይ የፈጸመችው ወረራ ክራይሲስ ግሩፕ ያስቀመጠውን ትንተና ምን ያክል ተጨባጭነት እንዳለው አመላካች ነው። በዚሁ ወደ ኢትዮጵያ ጉዳይ ስንመለስ ኢትዮጵያና ኤርትራ እንግዲህ በ2026 ወደ ግጭት ለመግባት ወይም ደግሞ ወደ ተሟላ ጦርነት ሊያስገባቸው የሚችለው ተብሎ የተጠቀሰው ጉዳይ በአለፈው 2028 የእጅ አዙር ጦርነት ውስጥ ገብተው መቆየታቸውን ነው ክራይሲስ ግሩፕ እንደ መነሻ የሚያቀርበው። ለዚህም ደግሞ የኢሳያስ መንግስትና የጠቅላይ ሚኒስትር አብይ አህመድ መንግስት በየፊናቸው አንዳቸው በሌላቸው ላይ የታጠቁ ኃይሎችን በመደገፍ የእጅ አዙር ጦርነት ውስጥ ከገቡ ሰነባብተዋል ይላል። ለዚህም ክራይሲስ ግሩፕ የሚያቀርበው መነሻ የጠቅላይ ሚኒስትር አብይ አህመድ አስተዳደር የቀይ ባህር አፈር ዲሞክራሲያዊ ድርጅት ተብሎ የሚጠራውን የታጠቀ ቡድን ወይም ደግሞ የትጥቅ ትግል አራማጅ በኢትዮጵያ አፋር ክልል እንዲንቀሳቀስ ከቀይ ባህር አፋር ድርጅት በተጨማሪ ብርጌድ ንሓመዱ ደግሞ የኤርትራ ሽግግር መንግስት በስደት የሚባሉ ድርጅቶች በጠቅላይ ሚኒስትር አብይ አህመድ እንደሚደገፉ ነው ሪፖርቱ የሚያመላክተው። እንግዲህ የጠቅላይ ሚኒስትር አብይ አህመድ የሚደገፋቸው የኢሳያስ ተቀናቃኞች በኢትዮጵያ እንደዚሁም ደግሞ በአዲስ አበባ ቢሮቸውን ከፍተው እየተንቀሳቀሱ ነው። በሌላ በኩል የፕሬዚደንት ኢሳያስ አፈወርቂ አስተዳደር ደግሞ በኢትዮጵያ ላይ አሳምጾ ወይም ደግሞ የሚደግፋቸው አካላት ህወሓት፣ ፋኖ፣ ኦነግ ሸኔና የአፋር ብሔራዊ አንድነት አብዮታዊ ግንባር ወይም አጉጉሙ ተብለው የሚጠሩት እንደሆኑ መረጃዎች ያመላክታሉ። ክራይሲስ ግሩፕም እንደዚሁ የኤርትራ መንግስት ህወሓትን፣ ፋኖና ኦነግ ሸኔን እንደሚደግፍ ይፋ አድርጓል። እንግዲህ ኢትዮጵያ ውስጥ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ አኩርፎ ወደ ጫካ ከገቡ የታጠቁ ኃይሎች መካከል የፋኖ፣ የኦነግ ሸኔ፣ ህወሓት ተጠቃሽ ናቸው። እንግዲህ የአፋሩ አጉጉሙ ከመንግስት ጋር ተስማምቶ የነበረ ቢሆንም በቅርቡ ወደ ኤርትራ ተመልሶ የትጥቅ ትግል ውስጥ መግባቱን ይፋ አድርጓል። እንግዲህ በተለይ በኤርትራ መንግስትና በህወሓት መካከል ግልጽ የሆነ ግንኙነት እንዳለ ይታወቃል። ጽምዶ የሚል የግንኙነት ሰንሰለት አላቸው። በዚህ ግንኙነታቸውም እንግዲህ የኢትዮ ኤርትራን ቦርደር ጭምር በትግራይ በኩል ያለውን እስከ መቆጣጠር የደረሰ ጥብቅ ቁርኝነት ነው ያላቸው። እንግዲህ ህወሓትና ኤርትራ መንግስት ወይም ሻዕቢያ እንግዲህ የኤርትራ መንግስትና ህወሓት በጠቅላይ ሚኒስትር አብይ አህመድ ላይ ተቀናቃኝ ሆነው የፈጠሩት ጥምረት በሌሎች የታጠቁ ኃይሎች በኩልም እየታየ እንደሆነ መረጃዎች ያመለክታሉ። በተለይ ከፋኖ ኃይሎችና ከኦነግ ሸኔ ጋር እንደዚሁ ደግሞ ወደ ኤርትራ በረሃ ከገባው አጉጉም ጋር የኤርትራ መንግስት ድጋፍ አለው፣ ወታደራዊ የሎጂስቲክና የፋይናንስ ድጋፎችን ያቀርባል የሚሉ እንደዚሁም ደግሞ ከኤርትራ ሻገር ብለው ለኢትዮጵያ ቀናኢ ሀሳብ የሌላቸው ሀገራት በኤርትራ በኩል እነዚህን ታጠቁ ኃይሎች ይደግፋሉ የሚሉ ትንተናዎች፣ መላምቶች ይቀርቡ ነበር። ክራይሲስ ግሩፕ ግን በተጨባጭ አሁን ላይ በኢሳያስና በአብይ መንግስታት መካከል ያለው ሁኔታ በእጅ አዙር ጦርነት በግልጽ የተገባበትና አንዳቸው አንዳቸውን ለማዳከም የታጠቁ ኃይሎችን ወይም ደግሞ ተቀናቃኞችን እያስታጠቁና እየደገፉ ነው የሚል ነው።
ይህ የእጅ አዙር ጦርነት እንግዲህ በፈረንጆቹ 2026 ወደ ተሟላ ጦርነት ሊያድግ የሚችልበት እድል ከፍተኛ መሆኑን የክራይሲስ ግሩፕ ትንተና በደንብ በተጨባጭ ያመላክታል። እንግዲህ ኢትዮጵያና ኤርትራ ወደ ግጭት ወይም ደግሞ ወደ ተሟላ ጦርነት ከገቡ ምስራቅ አፍሪካ ከፍተኛ የሆነ ቀውስ ሊያስተናግድ እንደሚችል የተቋሙ ሪፖርት ያመላክታል። ለዚህም እንደ ምክንያት ወይም ማሳያ የሚያስቀምጠው ቀጠናው በራሱ ቮላታይል የሆነ ወይም ደግሞ ውስብስብ የሆነ የግጭት አውድ ውስጥ እንደሚገኝ ነው የሚያነሳው። በርካታ የቀጠናው ሀገራት በውስጥ ግጭት በጦርነት እየታመሱ ነው የሚገኙ። ሱዳን በሁለቱ ጀነራሎች መካከል በተፈጠረ የስልጣን ሽኩቻ እንግዲህ ከፍተኛ ጦርነት እያስተናገደች ነው የምትገኘው። ኢትዮጵያም ውስጥ ተመሳሳይ ግጭቶች አሉ። ሶማሊያ ውስጥ እንደዚሁ እንደ አልሸባብ እና አይኤስ ያሉ የታጠቁ ቡድኖች የሚፈጽሟቸው ጥቃቶች እንደዚሁ ውጥረቱን እንዳይል አድርጎታል። ቀጠናዊ አውዱ እንግዲህ በኢትዮጵያና በኤርትራ መካከል አሁን ካለው የቀጠናው ሀገራት እርስ በርስ ጦርነት ወይም ግጭት ባሻገር ቀይ ባህር ላይ የመካከለኛው ምስራቅ የአረብ ሀገራት እንደዚሁም ደግሞ ሀያላን የአውሮፓ ሀገራት የኃይል መለካኪያ ወይም ደግሞ የጡንቻ መፈታተሻ ለመሆን ዳር ላይ የደረሰበት ጊዜ ጋር መገጣጠሙ ቀጠናውን በእጅጉ ከፍተኛ ስጋት ውስጥ እንዲወድቅ አድርጎታል ነው የሚባለው። እንግዲህ ኢትዮጵያና ኤርትራ ወደ ጦርነት እንዳይገቡ ማድረግ ካልተቻለ ዓለም ሊያስተናግደው ከሚችለው በላይ ከፍተኛ ቀውስ ሊያስተናግድ እንደሚችል ነው ሪፖርቱ የሚያመላክተው። በኢትዮጵያና በኤርትራ መካከል ያለው ውጥረት እንግዲህ ወደ እጅ አዙር ጦርነት ገብቶ ወደ ተሟላ ጦርነት ለመሸጋገር እየተንደረደረ ባለበት ወቅት ዓለም በሌሎች ሀገራት ጦርነቶች ቀልቡን ወደዛ ተገዝቶበት በዚህ ቀጠና ላለው ውጥረት ትኩረት አልሰጠም የሚል ነው እንግዲህ ክራይሲስ ግሩፕ ያቀረበው ትንተና። ለዚህም ደግሞ እንደ ዩክሬን፣ ጋዛ ያለው ጦርነት ለዓለም ከፍተኛ ትኩረት የሳበ በመሆኑ ለቀጠና ብዙ ትኩረት አልተሰጠሙ ተብሏል። ነገር ግን ዓለም ትኩረቱን ለኢትዮጵያና ለኤርትራ ውጥረት መስጠት እንዳለበት ክራይሲስ ግሩፕ ያመላክታል። ይህም ማለት እንግዲህ እንደ አሜሪካ፣ አውሮፓ ህብረት፣ አፍሪካ ህብረት፣ ኬንያ፣ ሳውዲ አረቢያ የተለያዩ ሀገራት በዚህ ቀጠና ላይ ሌላ ጦርነት ከመከሰቱ በፊት ጣልቃ ገብተው የማደራደር ወይም ደግሞ ጠቅላይ ሚኒስትር አብይ አህመድ እና ኢሳያስ አፈወርቂን የማነጋገር የማደራደር ሚናቸውን በአስቸኳይ እንዲወጡ ነው ክራይሲስ ግሩፕ ጥቆማ ያቀረበው። ይህ ካልሆነ ግን ቀጠናው ከፍተኛ ቀውስ ሊያስተናግድ እንደሚችል ከወዲሁ ልብ መባል እንዳለበት ነው ክራይሲስ ግሩፕ እንግዲህ ያሳሰበው። በኢትዮጵያና በኤርትራ መካከል የተፈጠረው ውጥረት እንደሚታወቀው እንግዲህ በተለይም ኢትዮጵያ ያነሳችውን የባህር በር ባለቤትነትን ጥያቄ ተከትሎ እንግዲህ ከፍተኛ ሊባል የሚችል ውጥረት ደረጃ ላይ ደርሷል። ይህ ውጥረት እንግዲህ ወደ ጦርነት ካመራ ኢትዮጵያ በቀጥታ አሰብን ለመቆጣጠር እንደምትንቀሳቀስ በኢትዮጵያ መንግስት በኩል ያሉት አዝማሚያዎች ያመላክታሉ። ጠቅላይ ሚኒስትር አብይ አህመድ በውድም በግድም ኢትዮጵያ አሰብን መቆጣጠር አለባት፣ እንደዚሁም ደግሞ የባህር በር ባለቤትነቷ መረጋገጥ አለበት፣ ለሶስት አስርት ዓመታት ያለ አግባብ ያጣቸውን የባህር በሯን ዳግም ማግኘት አለባት የሚል አቋም ይዘዋል። መንግስታቸው ይህንን በተሟላ ደረጃ ይዞ እየተንቀሳቀሰበት ነው። እንግዲህ የባህር በር ጥያቄ በኢትዮጵያውያን ዘንድ እንግዲህ ሌጂቲሜት የሆነ ታሪካዊ ጥያቄ እንደነበር ይታወሳል። በሻዕቢያና በቲፒኤልኤፍ ጥምረት እንግዲህ ኢትዮጵያ የባህር በር እንድታጣ እንደዚሁ ደግሞ በሌሎች የአረብ ሀገራት ይሁንታው እና ውቶታ ድጋፍ እንግዲህ የባህር በር አጥታለች። ያን የባህር በር ለማስመለስ አሁን በመንግስት ደረጃ አጀንዳ ሆኖ መምጣቱ በራሱ እንግዲህ ኤርትራ ከፍተኛ ስጋት ውስጥ እንድትገባ አድርጓታል። ኤርትራ ይህን ስጋት ለመመከት ደግሞ እንደ ግብፅ ያሉ ሀገራትን እንግዲህ ከጀርባ አሰልፋ ኢትዮጵያን ከበባ ውስጥ ለማስገባት እንግዲህ ከፍተኛ እንቅስቃሴ እያደረገች መሆኑ ይታወቃል። በተለይም በግብፅ፣ በሶማሊያ እና በኤርትራ መካከል የተፈጠረው የሶስትዮሽ ጥምረት አሁን ላይ በሶማሊያ በኩል ወደኋላ የማፈግፈግ ሁኔታ ቢታይም፣ በሌላ በኩል ደግሞ አሁን ላይ ጅቡቲ ታክላበት እንግዲህ ኢትዮጵያ በጎረቤቶቿ እንድትከበብና መውጫ መግቢያ እንድታጣ የማድረግ እንቅስቃሴ በኢሳያስ መንግስትና በግብፅ እንደዚሁ ደግሞ የኢትዮጵያን የአፍሪካ ቀንድ ሀያልነት የሚሰጉ ወይም ደግሞ የመገዳደር የሚፈልጉ አካላት እንቅስቃሴ እያደረጉ ነው። ከዚህ ውስጥ እንግዲህ በቅርቡ አንድ ተጨባጭ ነገር ታይቷል። ግብፅ የአሰብን ወደብ እና የጅቡቲውን ወደብ ኢትዮጵያ መውጫ መግቢያ የሆነውን እንግዲህ ልታለማና ልታስተዳደር የሚችልበትን እድል አግኝታለች። በዚሁም ደግሞ ወታደራዊ ሰፈርም ልትገነባ ትችላለች የሚል መረጃ
ከሰሞኑ መውጣቱ ይታወሳል። እንግዲህ ኢትዮጵያ ደግሞ ይሄንን የቀጠናዊ ከበባ ሰብራ ለመውጣት በቀጥታ እርምጃ ልትወስድ እንደምትችልና አሰብን በኃይል ልትቆጣጠር የምትችልበት እድል ሊኖር እንደሚችል እንግዲህ ከወዲሁ በስፋት እየተገለጸ ነው የሚገኘው። ክራይስ ግሩፕም እንግዲህ እንደሚያመላክተው የጠቅላይ ሚኒስትር አብይ አህመድ አስተዳደር የባህር በር ባለቤትነት ጋር በተያያዘ የያዘው አቋም በኃይል አሰብን ለመቆጣጠር ሊንቀሳቀስ እንደሚችል እንግዲህ በተዘዋዋሪም ቢሆን ያመላክታል። በኢትዮጵያና በኤርትራ መካከል ያለው ውጥረት እንግዲህ በተያዘው ዓመት ሁነኛ የድርድር መፍትሄ ካልተፈለገለት ወደ ተሟላ ጦርነት የሚገባበት ድል እጅግ ከፍተኛ መሆኑን ይህ ዘገባ ያመላክታል። እንግዲህ ወደፊት የሚሆነውን ጉዳይ እየተከታተልን የምናደርሳችሁ ይሆናል። በሌላ መሰል ጉዳዮች ከምንገናኝ ድረስ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እንጋብዛለን። ጤና ይስጥልን።